ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን በእያላችሁበት ሰላምታችን ይድረሳችሁ። የመጋቢት 2 ዕለታዊ ዜናዎችንን ወደ እናንተ ክቡራን አድማጭ ተመልካቾቻችን እናደርሳለን። አበይት ነጥቦችን በቅድሚያ በጋሞ ዞን 3 ወረዳዎች በደረሰው የመሬት ናዳና የጎርፍ አደጋ እስካሁን 99 አስከሬኖች መገኘታቸውን የኢትዮጵያ ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ አስታወቀ። ቀይ መስቀል ማህበር የመጀመሪያውን የሰብአዊ ድጋፍ ስራው ላይ ተገኝቶ ለተጎጂዎች አድርሷል። ዝርዝራለን። የቀጥታ ተጠቃሚዎች የ1 ሊትር ናፍታ ዋጋ በ185 ብር ተደርጓል ሲል የገንዘብ ሚኒስቴር አስታወቀ። ትላንት በነዳጅ ላይ የተጨመረው ጭማሪ ዝቅተኛ ነው አሉ የገንዘብ ሚኒስትሩ አህመድ ሺዴ። በዝርዝር እንመለከተዋለን። ከውጪ በዱባይ አውሮፕላን ማረፊያ በወደቁ ድሮኖች ሳቢያ ሰዎች ቆሰሉ። ዛሬ ማለዳ በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ 2 ድሮኖች በመውደቃቸው 4 ሰዎች ላይ ጉዳት መድረሱን ዘ ናሽናል የዱባይ መንግስት ሚዲያ ቢሮ ጠቅሶ ዘግቧል። ተጨማሪ አለን። ኢትዮጵያን ከቀይ ባህር ያራቃትን ታሪካዊ ስህተት ለማስተካከል በጋራ መስራት ይገባል አሉ በውጭ ጉዳይ ኢንስቲትዩት የባለብዙ ወገን ጉዳዮች ተመራማሪ አዲስ አለማየሁ ለፋና ዲጂታል እንዳሉት ኢትዮጵያ ደካማ እንድትሆን የሚፈልጉ ኃይሎች ባደረጉት ጫና የነበራትን የባህር በር አጣለች ብለዋል። ዝርዝር አለን። ተመልካቾቻችን አሁኑ በዝርዝር ወደ ምንመለከተው ዜና እናልፋለን። በጋሞ ዞን በደረሰ የመሬት መንሸራተት እስካሁን የ99 ሰዎች ህይወት አልፏል ተባለ። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች በተከሰተ የናዳና የጎርፍ አደጋ እስካሁን 99 ወገኖች ህይወት ማለፉን የኢትዮጵያ ቀይ መስቀል ማህበር ደቡብ ቅርንጫፍ አስታውቋል። ትላንት በነዳጅ ላይ የጨመረው ጭማሪ ዝቅተኛ ነው አሉ የገንዘብ ሚኒስትሩ አህመድ ሺዴ። ሚኒስትሩ በሰጡት መግለጫ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ከፍተኛ መስተጓጎል እንደገጠመው ተናግረዋል። ዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ገልጸዋል። ሚኒስትሩ ምንም እንኳን የዓለም ነዳጅ ዋጋ ከፍተኛ ጭማሪ ቢሆንም የኢትዮጵያ መንግስት አሁንም ነዳጅን በከፍተኛ ድጎማ ነው ለህብረተሰቡ እያቀረበ ያለው ብለዋል። ትላንት የነዳጅ ዋጋ ላይ መጠነኛ ያሉት ማሻሻያ መደረጉን አመልክተዋል። ቤንዚን በሊትር 132 ብር ከ18 ሳንቲም፣ ነጭ ናፍጣ 139 ብር ከ84 ሳንቲም መደረጉን ተናግረዋል። ይህ መጠነኛ የዋጋ ማሻሻያ ነው ሲሉም ተደምጠዋል። በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ 2 ድሮኖች በመውደቃቸው 4 ሰዎች ላይ ጉዳት መድረሱን ዘ ናሽናል የዱባይ መንግስት ሚዲያ ቢሮን ጠቅሶ ዘግቧል። እንደ ዘገባው ከሆነ በክስተቱ 2 የጋና ዜጎችና 1 የባንግላዴሽ ዜጋ ቀላል ጉዳት የደረሰባቸው ሲሆን 1 የህንድ ዜጋ ላይ ደግሞ መካከለኛ የመቁሰል አደጋ ደርሶባቸዋል። ምንም እንኳን ይህን ድንገተኛ ክስተት ቢያጋጥምም የአውሮፕላን ማረፊያው የአየር ትራፊክ እንቅስቃሴ በአሁኑ ሰዓት ወደ መደበኛ ሁኔታ መመለሱን ባለስልጣኑ አረጋግጠዋል። በወቅቱ ወደ ዱባይ በማምራት ላይ የነበሩ አውሮፕላኖች ለተወሰነ ጊዜ በኦማን የአየር ክልል ላይ፣ አሁን ላይ ግን ጉዟቸውን ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ መቀጠላቸው ታውቋል። የበረራ መረጃዎችን የሚከታተለው ፋይለት ራዳር 24 እንደገለጸው የአውሮፕላን ማረፊያው ስራ ለጥቂት ጊዜ ተቋርጦ የነበረ ቢሆንም በአሁኑ ሰዓት ግን በረራዎች በተለመደ ሁኔታ እየተከናወነ ይገኛሉ። የዱባይ ባለስልጣናት ስለ ድሮኖቹ ምንጭና ስለ ሁኔታው ዝርዝር ምርመራ እያደረጉ መሆኑንም ገልጸዋል። ኢትዮጵያን ከቀይ ባህር ያራቃትን ታሪካዊ ስህተት ለማስተካከል በጋራ መስራት ይገባል አሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ በውጭ ጉዳይ ኢንስቲትዩት የባለብዙ ወገን ጉዳዮች ተመራማሪ አዲስ አለማየሁ ለፋና ዲጂታል እንዳሉት ኢትዮጵያ ደካማ እንድትሆን የሚፈልጉ ኃይሎች ባደረጉት ጫና የነበራትን የባህር በር አጣለች አሉ። ኢትዮጵያን ከአሰብና ቀይ ባህር ነጥሎ ማየት አይቻልም ያሉት ተመራማሪው ሀገሪቱን ከባህር ያራቃትን ታሪካዊ ስህተት ለማስተካከል በጋራ መስራት ይገባል ብለዋል። መንግስት የኢትዮጵያን የባህር በር ጥያቄ በማንሳት የዓለም አቀፉ ማህበረሰብ እንዲገነዘበው የሚያደርገው ዲፕሎማሲያዊ ጥረት የሚደነቅ መሆኑን ገልጸው በጋራ ተጠቃሚነትና በሰጥቶ መቀበል መርህ ጥያቄው ምላሽ እንደሚያገኝም ጠቅሰዋል። ለዚህ ደግሞ ብሔራዊ ጥቅምን መሰረት ያደረገ የተቀናጀ ጥረት ማድረግ ያስፈልጋል ነው ያሉት። ተመልካቾች በመጨረሻም የሀዘን መግለጫ ጋሞ ዞን የደረሰ እናንተ እናደርሳለን። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በጋሞ ዞን ደጋማ አካባቢዎች በደረሰው የተፈጥሮ አደጋ ለጠፋው የሰው ሕይወትና ላጋጠመው የንብረት ጉዳት የተሰማቸውን ሀዘን ገለጹ። በትናንትናው ዕለት በጋሞ ዞን በጋጮ ባባ ወረዳ ማዞዶ ይስሐቅ ቀበሌ፣ በላካ በቦንኬ ወረዳ የላ ቀበሌ እንዲሁም በከምባ ዙሪያ ወረዳ ባልታ ቀበሌዎች በጣለው ከባድ ዝናብ ምክንያት በተከሰተው የናዳና የጎርፍ አደጋ የ30 ወገኖቻችን ሕይወት ማለፉን እንዲሁም በአርባ ምንጭ
ከተማና ዙሪያው የኩልፎና ሶጎ ወንዞች መሙላት በንብረት ላይ ከፍተኛ ውድመት ማድረሱን በታላቅ ሐዘን ሰምተናል። ይህ ድንገተኛ አደጋ በወገኖቻችን ላይ ያደረሰው የህይወት መጥፋትና የንብረት ውድመት ለመላው ምዕመናንና ለቤተ ክርስቲያናችን ትልቅ መርዶ ነው። በመሆኑም በራሴና በወላይታ ሀገረ ስብከት ጽሕፈት ቤት ስም የተሰማኝን ጥልቅ ሐዘን እንገልጻለን። በአደጋውም ህይወታቸውን ላጡ ወገኖቻችን ፈጣሪ አምላክ ነፍሳቸውን በገነት እንዲያሳርፍልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውን መጽናናትን እንዲሰጥልን እንጸልያለን። መላው ህዝባችንም የተጎዱትን በመርዳትና በማጽናናት የወንድማማችነትና የአብሮነት እሴቱን በተግባር እንዲያሳይ ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ህዝባችንና ምድራችንን ከክፉ መከራ ሁሉ ይጠብቅልን። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል። ተመልካቾች የዕለቱ ዜናዎች እስካሁኑ ነበሩ። ኢትዮ ጥበብ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ሚዲያውን ያሳድጉ። ጤና ይስጥልን።